ሰላም ቤተሰብ እንዴት ናችሁልኝ? ዛሬም ለየት ያለ መረጃ ይዤላችሁ መጥቻለሁ። ብዙዎቻችሁ ያለምንም ኢንቨስትመንት ወይም መነሻ ክፍያ እንዴት በቤታችን ሆነ በስልካችን ገንዘብ መስራት እንችላለን ብላችሁ ለጠየቃችሁ ዛሬ ታይምበስክ የተባለ ድንቅ ፕላትፎርም ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ እንዴት እንደምንመዘገብ እና ስራዎቹን እንዴት እንደሚሰሩ እና የሰራችሁትን ገንዘብ እንዴት ወደ እጃችሁ እንደምታስገቡ ደረጃ በደረጃ አሳያችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ በማድረግ ያበረታቱን ይችላሉ። ታይምበስክ በመጀመሪያ ምንድነው? ይህ ፕላትፎርም ከሌሎቹ ለየት የሚያደርገው ሰዎችን በመጋበዝ ብቻ ሳይሆን በራሳችን ድካም ብቻ በቀን ውስጥ በርካታ ስራዎችን ሰርታችሁ ገንዘብ እንድታገኙ የሚያስችል ነው። በታይምበስክ ውስጥ ዋና ዋና ጥቅሞችን ማግኘት እንችላለን። ከነዚህም ውስጥ በዓለም ዙሪያ የሚሰራ ነው፣ ማለትም ኢትዮጵያ ውስጥም ይሰራል ማለት ነው። በቀን እስከ 10 ደቂቃ ብቻ በመደብ መጀመር ይቻላል። በየሳምንቱ ሐሙስ ላይ ክፍያችን ይለቀቅልናል። ታዲያ እንዴት ነው መመዝገብ የምንችለው ካልን በጣም በቀላሉ መንገድ ኢሜይላችንን በማስገባት መመዝገብ ይችላል። ይህንን ፕላትፎርም ዲስክሪፕሽን ላይ አስቀምጬላችኋለሁ፣ ሊንኩን ተጭናችሁ ማግኘት ትችላላችሁ። ሌላው በፌስቡካችን በቀጥታ አካውንታችንን መመዝገብ እንችላለን። ሌላው አካውንታችንን ከፍተን ከጨረስን በኋላ ፕሮፋይል ላይ ሙሉ በሙሉ የእናንተን መረጃዎችን ይጠይቃቸዋል። ሙሉ በሙሉ ካስገባችሁላቸው በመጀመሪያው እስከ $0.1 ቦነስ ወዲያውኑ ይሰጣቸዋል ማለት ነው። አሁን ወደ ዋናው ስራው እንሂድ። ታይምበስክ ውስጥ 6 ዋና ዋና ስራዎች አሉ። ከነዚህም መካከል ጥያቄዎችን በመመለስ ብቻ ትልቁ ገንዘብ የምናገኝበት መንገድ ጥያቄዎችን በመመለስ ነው ማለት ነው። ሁለተኛው ደግሞ ማስታወቂያዎችን በማየት ብቻ ገንዘብ የምናገኝበት አንዱ መንገድ ነው ማለት ነው። ሌላው ሶስተኛው ደግሞ ታስክ ነው። የሌሎች ሰዎችን ማህበራዊ ሚዲያዎችን ላይክ፣ ሰብስክራይብ፣ ፎሎ በማድረግ ገንዘብ የምናገኝበት አንዱ መንገድ ነው ማለት ነው። ሌላኛው ደግሞ ጌሞችን በመጫወት የተለያዩ ፖይንቶችን ዶላሮችን በመሰብሰብ ይሄም አንዱ ገንዘብ የምናገኝበት መንገድ ነው። ሌላው ደግሞ ዴይሊ ቦነስ ነው። በየቀኑ እየገባን ቪዲዮ የምናይ ከሆነ አፑ አክቲቭ መሆኑን አይቶ ሌላ ዴይሊ ቦነስ ይሰጠናል ማለት ነው። ሌላው እንዴት የሰራችሁትን ገንዘብ ዊዝድሮው እናደርጋለን ነው። ይሄ ብዙዎቻችሁ የምትጠይቁን ክፍያው እንዴት ይደርሰናል የሚለው ነው። ቢያንስ $10 ስንሰበስብ ክፍያው ይለቀቅልናል። በየሳምንቱ ሐሙስ ቀን ላይ ማውጣት እንችላለን። የምናወጣባቸው መንገዶች ባይናንስ፣ ሊትኮይን ወይም ኤርቲም እና ፔየር ነው። እንደኔ ፔየር ብትጠቀሙ ሪኮመንድ አደርጋችኋለሁ። በኢትዮጵያ ውስጥም ተመራጭ የሚሆነው ፔየር ነው። ፔየርን ከፍታችሁ እንዴት ዊዝድሮ ማድረግ ከከበዳችሁ ኮሜንት ሴክሽን ላይ ጻፉልኝ፣ ለሱም ሌላ ቪዲዮ ሰራላችኋለሁ። ታይምበስክን አስተማማኝ የሚያደርገው ግን በውጪዎቹ አቆጣጠር 2014 ጀምሮ ሲሰራበት የነበረ ፕላትፎርም ነው። ይህ ቪዲዮ ስናጠቃልለው ይህ ፕላትፎርም በአንድ ጀንበር ሀብታም አያደርጋችሁም፣ ነገር ግን ትርፍ ጊዜያችሁን ተጠቅማችሁ መጠነኛ ገቢ ለማግኘት በጣም ጥሩ አማራጭ ነው። የዛሬ ቪዲዮ ይህንን ይመስል ነበር። ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ አትርሱት።